ኖርማል ፍርፍር ይሰለቻል። ማርሷን ቀየር አድርገን ከሸን አድርገን አጣፍጠን እናዘጋጃት። በመጀመሪያ ድስታችን ውስጥ ዘይት ጨምረን እሳት ላይ እንጥደዋለን። የተከተፈ ቀይ ሽንኩርት ጨምረን እናቁላላለን። በመቀጠልም በደቃቁ የተከተፈ ቲማቲም ጨምረን እስከሚበስልልን ድረስ እናቆየዋለን። የተፈጨ ነጭ ሽንኩርት እንጨምራለን። ካቁላላነው በኋላ እርድ እንጨምርበትና በደንብ አድርገን ውሃ ጠብ እያደረግን እናቁላለዋለን። እዚያም ተለቅሞ ታጥቦ ተዘፍስፎ ያደረና የተቀቀለውን አተር እንጨምርበትና በደንብ አድርገን ከቁሌቱ ጋር እናዋህደዋለን። በመቀጠልም ትንሽ ጨው እንጨምርበትና የሚበቃውን ያህል ውሃና ትንሽ ኮረሪማ ጨምረን ትክትክ እናደርገዋለን። እንደምታዩት ግቢዬም አረንጓዴ ነው። መቀመጥ ስለማልወድ ዶሮ ማረባለሁ። እንደምታዩት ደርሶልናል። ቃሪያ ጣል ጣል እናደርጋለን። በእንጀራ ፈትፈት እናደርግና ለገበታ እናቀርባለን። ጣዕሙም የምግብ ይዘቱም ወደር የማይገኝለት የነጭ አተር ክክ ፍትፍት ነው። ስሩና ቅመሱት። ጾም ሲፈታ ደግሞ አንዷን ዶሮ አርጄ ምን እንደምሰራላችሁ በኮሜንት ላይ አሳውቁኝ።